ኦሮሞን ወክለናል ብለው የመጡ ኃይሎች ለአማርኛ ያላቸውን የመረረ ጥላቻ አጠቃላይ ምክክሩ የሚካሄደው እኮ በአማርኛ ነው። እዛ አዳራሽ ውስጥ እኮ እንደ ሰናወር ግንብ ኃጢአተኞች እኮ ነው የሚሆኑት። አማርኛ ባይኖር ኖሮ አንዱ ሌላውን እኮ አይሰማውም። መደማመጥ የሚባልም ሊኖር አይችልም። በጣም የሚገርመው ምን ያህል እንደሚጠሉን የሚነጋገሩት በእኛው ቋንቋ ነው። አማርኛ የአገሪቷ ቋንቋ መሆን የለበትም ብለው ብሔራዊ ቋንቋ መሆን የለበትም ብለው የሚከራከሩት በአማርኛ ነው። እኔ የኦሮሞ የፖለቲካ ኃይሎች የደረሱበት የጥላቻ መጠን እዚህ ምድር ላይ ማንም አንዱ ለሌላኛው እንዲህ ያለ ጥላቻ አለው ብሎ ለማሰብ ይዘገንናል። የእውነት ቤት ለቤት አልበቃቸው ብሎ በሳት ማቃጠሉ፣ ማረዱ፣ ጨፍጭፎ መግደሉ፣ ቆራርጦ በጭካኔ መግደሉ አልበቃቸው ብሎ በቲክቶክ ላይ ላይቭ አድርገው የሰው ልጅ እንደ ከብት እያረዱ በቀጥታ ስርጭት ማሰራጨት እዛ ደረጃ ደርሰዋል። በየቤቱ ሂደው የኢንተርሃሞይ ተመልሶ መጣ፣ ኢትዮጵያ ውስጥ እኮ እየተፈጸመ ነው፣ ዓለም ይሄንን ይሄው እያልን ያለነው እኮ ቤት ለቤት እየዞሩ በእሳት እያጋዩ እያቃጠሉ እሳቱን የሚሞቁ ሆነዋል እኮ። አሁን ከዛ ምን ይደረጋል መሰለህ? አንድ ድራማ ልንገር። እዛ አዳራሽ ውስጥ የሚደረገው ዛሬ ኦሮሞ እንዲረብሽ ይደረጋል እና ስለዚህ ኦሮሞ እንዲረብሽ አንድ ኦሮሞን የሚያናድን ነገር በአዲስ አበባ ጉዳይ ሊሆን ይችላል፣ በሌላ ጉዳይ ይበጠብጣሉ። ዛሬ ኦሮሞ ረግጦ ወጣ ይባልና ይሞቃል ከኦሮሞ ሳይድ። ትንሽ ቆይና ደግሞ ትንሽ አማራን ፒስ ኦፍ የሚያደርግ ነገር ይመጣል። አማራ ረግጦ ወጣ ይባላል። እንደዚሁ ነው። ለምን ነው እየተደረገ ያለው? ፕሮሰሱ ሌጂቲሜት እንዲመስል ከከፍተኛ ክርክርና ከከፍተኛ ምናምን በኋላ ፍጅት ተደርጎ ያሉ ሀሳቦች በሙሉ ቀርቦ 4000 ሰዎች 4000 ሰው አይደለም አንድ ሰው ነው የወሰነው። አሁን ሲያለቃቅሱ አይተው እንደሆነ ከበላይ የመጣ ትዕዛዝ ከየት እንዲመጣ ፈለጉ? 4000 አይደለም አንድ ሰው ነው እየወሰነ ያለው። ይሄንን እኮ ብዙዎቹ ጓደኞቼ ናቸው አውቃቸዋለሁ፣ ብልጽግና ውስጥ ያሉት እነሱ ሚኒስቴሮቹ፣ የስራ አስፈጻሚዎቹ በሙሉ ራሱ የሆነ ነገር እዛው ሲል ቀጥታ ደውለው ከቤተ መንግስት ጠይቀው ነው የሚወስኑት። እና አልቲሜትሊ እኔ አንዱ ፑሽ ባክ ማድረግ የፈለጉት አንዳንድ ነገሮችን የባሰ እንዳያወሳስብ እንጂ ይሄን ትልቅ ለውጥ የሚያመጣ ነገር አይመስለኝም። እሱን አሁን ሚዲያውን በዛ በዚህ ሆነው በትክክል የገለጽካቸው ብዬ ነው ማስበው። የአብይ ጠጣሮች ናቸው፣ የአብይ የለጫሚ ሰዎች ናቸው። በዚህ ሆነው እየተታኮሱ ያሉ ሚዲያ ውስጥም እያንዳንዱ አጀንዳ ያገኘው ትኩረት በጣም የሚያስገርም ነገር ነው። ይሄ ሲጀመር ሳይጀመር ያለቀ ነው። ምንም አይነት ህጋዊ ውጤት ያለው ነገር ከዚህ ውስጥ ሊወጣ አይችልም። ፖለቲካሊ የሚረዳ አይደለም። ማህበራዊ ሰላም አያመጣም። አገሪቱን ወደ በጎ መንገድ አይወስድም። በቃ ዲሌጂቲማይዝ ማድረግ አልነበረም ወይ ትክክለኛው አፕሮች ነው። እንደ ሚዲያ ስትራቴጂ ይሄንን ሂደት ቶታሊ ዲሌጂቲማይዝ ማድረግ የተቻለ ለምንድን ነው? ይሄ ሁሉ ሰው አጀንዳ ውስጥ ገብቶ የሚነታረከው ወይም ከብልጽግና ጋር ምንም ግንኙነት አላቸው ተብለው የማይታሰቡ ሰዎች አዲስ አበባን በተመለከተ በዚህና በዛ ሆኖ፣ ህገ መንግስትን በተመለከተ በዚህና በዛ ሆኖ ሲታኮሱ አያለው ልልን ይኸውልህ እቁቡ የተበላው የዛሬ 3-4 ዓመት ኮሚሽኑ ሲቋቋም ነው። የኮሚሽኑ የናሽናል ዳያሎግ ሲደረግ ኮንሰንሰስ ለመገንባት ከሆነ በኮንሰንሰስ ነው ፕሮሰሱ ራሱ መጀመር የነበረበት። ሰዎቹ አንድ ፒክድ ናቸው፣ ህጉም እነ ጌዲዮን ናቸው የጻፉት። ቬሪ ሲምፕል እንትን የተደረገው እና አሁን ላይ ኢግኖር ማድረግ ወይ ደግሞ ድዋርፍ ማድረግ ይቻል ነበረ። ግን አየህ አንዳንድ ሴንሲቲቭ ጉዳዮች አሉ። ከኢህአዴግ ጊዜ ጀምሮ ከህወሓት ጊዜ ጀምሮ ሲገባለሉ የመጡ ማህበረሰቦችን ነካ ስታደርግ በቀላሉ የሚያጋጩ ነገሮች አሉ። ለምሳሌ ከዚህ ልውጣልህና የወልቃይትና ዌስተርን ትግራይ ነገር ልውሰድ። Everybody knows this is his card አይደለም እንዴ? everybody knows እኮ ግን እሱ ባነሳ ቁጥር ንትርክ ይፈጥራል። ምክንያቱም ኢሹዎቹ ሴንሲቲቭ ከመሆናቸው የተነሳ ስስ ብልት ናቸው ለፖለቲካል ኮንሰንሲው። ለዛ ነው እየነካኩ ነገሮችን እንትን የሚያደርጉትና we continue to fall for it። አሲፍ ለምሳሌ
እኛ ስለተቃወምን ነገሩ የሚቀር ይመስል፣ እኛ ስለደገፍን እኛ የምንፈልገው የሚሆን ይመስል ታክቲክ አንፎርቹኔትሊ ስስ ስለሆኑ ሴንሲቲቭ ጉዳይ ስለሆኑ ባትፈልገውም ሳትፈልግም ሲነጉ ትኮረኮር የለም እና እንደዛ አይነት ነገር ነው ህዝቡን እያደረጉ ያሉት። አንድ ነገር ልጠቅስ እዚህ ጋር አሁን በኢትዮጵያ ውስጥ አገዛዙን ለመጣል የሚካሄዱ ጥምረቶችን በተመለከተ ብዙ ይነገራል። ያው የብልጽግና ሰዎችም እንደምታየው አምሹር በየሚዲያቸው በየዕለቱ የሚያወሩበት ነገር ነው። አሁን እንመጣለን እያልን ያለ ነው። በትክክል እንደው ባጭሩ ለመጠቅለል አገዛዙ በትግራይ ጦርነት ወቅት የአማራ ፖለቲካል ኮሚኒቲን ማነሳሳት ሲፈልግ ራሱ ባደራጀው ኃይል አማካይነት የአማራ ብሔር ተወላጆችን በስፋት እንዲገደሉ ያደርግ ነበር። ከፕሪቶሪያ ስምምነት በኋላ ደግሞ ከአማራ ፖለቲካል ኮሚኒቲ ድጋፍ እንደሌለው ሲያውቅ በኦሮሞ የፖለቲካ ህብረተሰብ መካከልና የኦሮሞን ኮንስቲቱንሲ ለማነሳሳት ሲፈልግ ደግሞ የኦሮሞ ብሔር ተወላጆችን የሚገድሉ ራሱ የሚያሰማራቸው በፋኖ ስም የሚንቀሳቀሱ ኃይሎችን አሰማርቶ ጭፍጨፋ እየፈጸመ ነው እያልን ያለ ነው አይደል? 100% የምነግርህ በነገራችን ላይ ወደፊት ደግሞ ያውቁታል። ለኦነጎች ለኦላዎች ይህን ስነግራቸው ነበረ ድሮ ስለነዚህ ኢንፊልትሬት ስለሚደረጉ ሰዎች። አሁን ወለጋ ውስጥ እየተንቀሳቀሱ ምልህ ለአማራ ህዝብ የሚንቀሳቀሱ የሉም ማለት አይደለም። ቤተሰቡ ተጨፍጭፎበት ቤቱ ተቃጥሎበት ሸኔን ያቃጠልብህ ተብሎ መሳሪያ ያነገባል። እነሱን የሚመሩ ሰዎች ግን የመከላከያ ኢንተለጀንስ አሴቶች ናቸው። የመከላከያ ኢንተለጀንሶች አሴቶች ናቸው። ባለፈው አስረዛ ሄዶ ነበረ የፋኖ ቃል አቀባይ ሲነሳ ጀምሮ መከላከያ ኢንተለጀንስ ያቅ ነበረ። ሲነሳ ደድንታችን ምንድን ነው የፈለጉት መሰለ? ስንከራከር ነበረ። ይሄ ወለጋ ውስጥ ያለው ፋኖ እና ያኛው ፋኖ አንድ አይደለም፣ ይሄ መንግስት ነው ብለን እናገር ነበር። ኖ የዋናው ፋኖ አካል ነው የሚለውን ታንጀብል ፕሩፍ አስረስ በሚዲያ ሳይናገር ነው። ለምሳሌ ለኔ ይኸው መረጃ ይኸው አንተ የምትክድላቸው የምትከራከርላቸው ፋኖች ይኸው ዋና አቀባዩ መጥቶ እዛ ተብሎ ቀረበ ማለት እና እነሱ እዛ ለሚያካሂዱት ጭፍጨፋ የፋኖ ይሄ አማራ ክልል እየተንቀሳቀሰ ያለው ፋኖ ኤክስፓንድ ለማድረግ ከሚያደርገው ጥረት ጋር እንዲተሳሰር ነው ዝም ያሉት ነው የምትለኝ? በሚገባ ታይኩድ አብዳሪት በነገራችን ላይ አንድ መንገድ ላይ እዚህ ሰላሌ ላይ ሀረር መንገድ ላይ ብዙ ጊዜ ሸኔ ሰው ጠለፈ ይባላል። ቪዲዮ አገኘው ላይቭ ቁጭ ብለው በድሮን እያዩት አቃጣው፣ ጋዙን ከተተው ወየው እዛ ጋር ላይ ያደረገው ቁጭ ብለው ቤተ መንግስት ውስጥ ቆመ። ያን ነገር እኔ ከተናገርኩ በኋላ መረጃው እንደገባ እኔ ጋር ሲደርሱ ብዙ ሰዎች ኢምፕሊኬት የሚያደርጉ አቆሙት። እያንዳንዷን ወለጋ ላይ የሚደረገውን ያውቁታል። በነገራችን ለወለጋ ላይ ብቻ አይደለም። ባለፈው ከአንተ ጋር ነው ከመጎስ ጋር ስንወያይ የአርሲ አቦምሳ ላይ ፋኖ ገባ ተብሎ ይመነጥራል ማህበረሰቡን። ስንመረምር ሰውየው የመከላከያ መለጃ ሻለቃ ነው፣ ሻንቆ ይባላል። አማራም አልነበረም፣ ሌሎች አማሮችም ሌሎችም ሰብስቧል። ግን መከላከያ መረጃ ነው። እንደውም የአንድ ሚኒስትር አማች ነው። ልክ ደርሰንበት እኔ ሳጋልጠው ገደሉ ሰውየው ነው። ይሄ እየተደረገ ያለው ኦሮሚያ ውስጥ በአብዛኛው ወለጋ ላይ ግን አርሲም ውስጥም እዚህ ሸዋ ውስጥም እኮ አለ ወደ ኖኖ አካባቢ። ሉክ ኮምፕሊኬት የሚያደርገው ምን መሰለህ? የሚያሳዝነኝ ኦፍኮርስ እዚህ አካባቢ ያለው የአማራ ማህበረሰብ ተጠቅቷል። በነ ፈቀደ አብዲሳ ሲጠረግ ነበረ። ሰው ግን ራሱ መጠየቅ ያለበት የዚህ የወለጋ ፋኖ ሰዎች እና እነ ፈቀደ አብዲሳ ጎልፍ ክለብ አብረው ችል እያደረጉ አንዱ ኦሮሞን ሲጨፈጭፍ ቀድሞ አንዱ አማራ እየጨፈጨፈ አሁን ደግሞ አዲስ ጭፍጨፋ ወለጋ ላይ እያካሄዱ ነው ያሉት። እና ትላንት የሆነውን ነገር ያለው እኮ ትላንት የሆነው ፍረሽ ነው። ማንንም ጠይቅ፣ ትላንት የሆነው ነገር ይሄ ነው። ወታደሮቹ አሁን እኮ የመከላከያ ወታደሮች ሌሎች ወታደሮች ተነስተው በግልጽ አሁን በፌስቡክ በቲክቶክ እየተናገሩ ነው። እየሆነ ያለው የመከላከያ ጀነራሎች ናቸው የትላንትናውን ድራማ የሰሩት እያሉ የፋኖም ሊግ ተናግሯል። እዛ አካባቢ የሚመራው የፋኖ ሊግ ተናግሯል። መረጃ የምናገኘው ከመከላከያ ነው ብሏል። ሊግ አይደለም ግን ኢት ኢዝ ኦርኬስትሬትድ ከፖለቲካ አመራሩ። ስለዚህ የፋኖ አመራር አባላት ማለት የትክክለኛው ፋኖ አመራር አባላት ምን እንዲያደርጉ ነው ጥሪ እያቀረብክ ያለኸው? በአንድ ቦታ በተመሳሳይ ስያሜ ልክ ለምሳሌ ሸኔ የሚለው አለ፣ ብልጽግና ራሱ የሚያንቀሳቅሰው አለ፣ የኦሮሞ ነጻነት ሰራዊት አለ። ሁለቱም ይንቀሳቀሳሉ። አገዛዙ
የዛኛውን ስያሜ እንደሚጠቀም ሁሉ ፋኖም ራሱ አገዛዙ ያደራጀው እንዳለ ሁሉ ከዋናው የፋኖ አደረጃጀት ጋር የተገናኘ ትክክለኛው ፋኖ ሁለቱም ኤግዚስት ሊያደርጉ አይችሉም። አንድ ቦታ ላይ ምንድን ነው የሚጠበቅባቸው? አሁን ያንተ ጥሪ ምንድን ነው? ምን እንዲያደርጉ ነው? ምን ግልጽ እንዲያደርጉ ነው? አንደኛ ይሄ ወለጋ ላይ የሚንቀሳቀሰው በፋኖ ስም የሚንቀሳቀሰው ኃይል የእናንተ አካል ነው ወይ? ይሄን ግልጽ አድርጉት። ይሄ የፋኖ አካል ነው ካሉ ለሚያደርገው በደል ኃላፊነት መውሰድ መዘጋጀት አለባቸው ወይ ማስቆም አለባቸው። ይሄ ሲቪል የሚገለው በነገራችን ላይ ከመከላከያ ጋር አይዋጋም። የፋኖ ከመከላከያ ጋር አይጋጭም። ያው እንደዚህ አሳይመንት ሲሰጠው ጀነራሎችን ምናምን እንደዚህ ይገላል እንጂ ፊት ለፊት አይጋጭም ነው። ከሎካል ሚሊሻ ጋር ይጋጫል። ሌላ ጊዜ ሰፈር ሄዶ ብቻ መመንጠር ነው፣ ሌላ የለም። እነ ፈቀደ አብዲሳስ ከመከላከያ ጋር ተዋግተው አያውቁም። ምን የሚገሉት ባለስልጣናትን ጀነራሎችን ሲፈልግ እንደዚህ መከላከያ ሰዎች መወገድ የለባቸው ይገላሉ። ሌላ ጊዜ ግን ሲቪል ሰውን ነው የሚመነጥሩት። ይሄ ኃይል የእናንተ አይደለም። ከቻላችሁ ዲስኦን አድርጉት፣ አለበለዚያ ሪስትሬን ማድረግ አለባችሁ። ምክንያቱም አንድ እነሱን ያፈርሳቸዋል። ትዝ ይልሃል 2024 አካባቢ በውስጥ አሁን በኦሮሞ ሲታወቅ ነበረ የመሮ ኦኤልኤ እና የሽመልስ ሸኔ እያልን እንቀል ነበር። ጊዜው ሲደርስ እነ ሽመልስ የራሳቸውን ሸኔ አወጡት እንዳለ ግን ማዶ ነው በመቶ እጅ ሲሰጡ ትዝ ይልሃል አንድ ሰሞን። ከዛ ወዲህ እኮ ኦሮሚያው ዘረፋ፣ ግድያ በሲግኒፊካንት አልጠፋም፣ ሲግኒፊካንት ሊቀነስ እነዛ ከወጡ በኋላ አሁን የወለጋውን ብቻ ነው ለምነግርህ። እነሱ ፍላጎት ካላቸው አማራ ውስጥ ያለውንም ልነግራቸው ይችላሉ። አማራ ክልል ውስጥም ያለውን ቢኮዝ አንድ ነገር እያደረኩ ያለሁት የስርዓቱን መረጃ ምንጮች በደንብ ኢንፊልትሬት ማድረግ ነው። አስገብተዋል። አንድ ልጅ አይታ እንደሆነ ማን ነው ሁሉም በአማራ ክልል ባለው አደረጃጀት ውስጥም ሰው አስገብቷል። አገዛዙ ለምሳሌ አንድ ኮማንዶ ምናምን የሚባል የገባ እጅ የሰጠ ልጅ አለ። አጫሉ ሲገደል አብራት የነበረችው ሴት ታውቃታለህ? ላምሮት ምናምን ትባል ላምሮት የምትባል በሚዲያ ትጠቀስ ነበር። አሁን እሷ የመከላከያ ኮማንዶ አባል ነበረች። ከዛ በኋላ የደህንነት አባል ነች። እና ከሷ ጋር የሷ ፓርትነር የነበረ ልጅ የብሔራዊ መረጃ ደህንነት ነው ከመከላከያ ወስዷቸው ራሱ ስር ሲያሰማራቸው የነበረው ማለት ነው ለስፔሻል ሚሽን። ፋኖ ገብቶ በጣም ገኖ ነበረ። አላማው የፋኖ አመራሮች እንዲገል ነበር፣ ኢንፊልትሬት እንዲያደርግ የተላከው። እነሱ ያውቁታል ይሄንን። እነ ምሬንና ከቻለም እነ ዘመነን ለማምጣት ነበረ። መጨረሻ ላይ ተነቃበት ሲባል ጊዜ ገብቶ ሲገባ ሚዲያ ላይ በመከላከያ ዩኒፎርም ነው ኢንተርቪው የሰጠው። 2 ማዕረግ እድገት ነው ያገኘው። ከዛ በኋላ እንግዲህ ዋን ኦፍ ዘ አይከንስ ኦፍ ፋኖ ነው ያ ሰውዬ። ብዙ ሰዎች አሉ እዛ ውስጥ። በኦኤልኤ ውስጥ አንድ ልጅ ነበረ፣ አስገቡት። እሱ በሄደበት ጦር ሜዳ በሙሉ ቪክትሪ ብቻ ነው። ኮማንዶ የሪፐብሊካን ጋርዶችን 50 ረፍርፎ ይህን ያህል መትረየስና ምናምን በቃ በየጊዜው እሱ በሄደበት ቪክትሪ ብቻ ነው። ለካ እነሱ ናቸው ኢንፎርሜሽን ፊድ የሚያደርጉት። በሚያገኘው ሰክሰስ የተነሳ ልጁ አዲስ ነው፣ ግን ውዝን ፊቪርስ ሰማይ ደረሰ። መጨረሻ ላይ ሲነቃበት ያለውን ኃይል ይዞ ወጣው። አሁን የመከላከያ መረጃ ኦፊሻል ኦፊሰር ነው። ያ ብቻ አይደለም፣ ማዕት ገንዘብ ይዞ መጥቶ አሁን ሀብታም ነው። እና እንዲህ አይነት እያደረጓቸው ያሉ ሰዎች አሉ። ኢንፊልትሬሽን በየጊዜው ሊኖር ይችላል። ግን ይሄ ወለጋ ላይ ያለውን አደጋው ምንድን ነው? በኦፊሻል ፋኖ እንደ ግለሰብ ብቻ ሳይሆን ግለሰብ እኮ ነገ ሲከዳ ሰው ልታደርገው ትችላለህ። ይሄ አንደኛ ዜጎችን እየጎዳ ነው። ሁለተኛ የሁለቱም ማህበረሰብ የባሰ እያራራቀ ነው የሚሄደው። ሶስተኛ አሁን እነ ፋኖም እነ ወይሌም እነ ቲፒኤልኤፍ የሚመክሯትን ጽምዶ አፈር ድሜ ነው የሚቀላቅላት። ምክንያቱም ይሄን ያህል ግድያ እየተካሄደ ጥምረት ልትመሰርት አትችልም። ኢትስ ቬሪ ዲፊካልት። ኢማጂን የትግራይ ኃይሎች ወሎ ገብተው በጎንደር ገብተው ሰው እየጨፈጨፉ ልታደርገው አትችልም። ኃይልህ እንኳን ቢሆን ኢፍ ዩ አር ስማርት ያንተ ኃይል እንኳን ቢሆን ሪስትሬን አድርገው እንትን ማድረግ አለብህና ይሄን ኃይል እየመራ ያለው በዚህ ልቋጭልህ። ይሄን ኃይል የመሰረተው ያስታጠቀው እስካሁንም አመራሩ ይዞ የሚሄደው ምን አለበሉኝ እድሜ ከሰጠንና ካለን ከጥቂት ዓመታት በኋላ እነዚህ አሁን የወለጋ ፋኖ አመራሮች ልክ እንደ
ሽመልስ እለዋለሁ። ሽመልስ እንኳን የዛን ያህል ሶፊስቲኬትድ አይመስለኝም። እንደፈቀደ አብዲሳ ጸዳ ብለው ገብተው 100 አለቃ 1000 አለቃ ካልሆኑ ምን አለ በለኝ።